ሄሎ እንዴት ናችሁ? ዚስ ኢዝ ዲና። እኔ ደህና ነኝ አልሐምዱሊላህ። አይነው ጠፍቻለሁኝ። ቪዲዮዎቼ ቫይራል እየወጡልኝ ስላልሆነ ነው። በተቻላችሁ መጠን ላይክ እና ሰብስክራይብ አድርጉልኝ። ዛሬ ደግሞ በስቡሳ ነው የሰራሁት። አክቹዋሊ ሁለት አይነት በስቡሳ ነው የሰራሁት። አንዱን ዛሬ ያሳያችኋለሁ። የተጠቀምኩት 2 ካፕ ሴሞሊና ዱቄት፣ ግማሽ ካፕ ኮኮናት እና 1 ማንኪያ ቤኪንግ ፓውደር። እነዚህን ቀላቅዬ አስቀምጣችኋለሁኝ። ከዛም በሌላ መጥበሻ ላይ ደግሞ 1 ካፕ ስኳርና ሩብ ካፕ ውሃ፣ ሩብ ካፕ ወይም ደግሞ ግማሽ ሲኒ ውሃ እንደዚህ ቀላቅዬ እሳት ጋር አደርገዋለሁኝ። ስኳሩ እንደዚህ ለማምጣት መታገስ ይኖርባችኋል። እኔ ከ30 ደቂቃ በላይ ነው የፈጀብኝ። አርባ ግራም ቅቤ ወይም 2 ማንኪያ ቅቤ እናደርግበትና ከዛ ከእሳቱ ላይ እናወርደዋለን። እዚህ ጋር የተጠቀምኩት ግሽጣ ነው። ግሽጣ ከሌላችሁ ደግሞ ክሬም ቺዝ መሆን ይችላል፣ እርጎም መሆን ይችላል። ግን ግሽጣ ቢሆን ደግሞ ሞር አሪፍ ነው። ግሽጣው እንደዚህ አድርገን ከግሽጣው ጋር እንቀላቅለዋለን ከስኳሩ ጋር። ግን ግሽጣ ስንጨምርበት ትኩስ እያለ መሆን አለበት። ልክ እንደወረደ ወዲያው ነው ማድረግ ያለብን እንዳያያዝ ማለት ነው። ቶሎ ቶሎ እንደዚህ አድርገን እናማስለዋለን። ከዛ በግሽጣው እቃ በራሱ ወተት እናደርግበታለን። ያው ግሽጣ ጋር ከካፕ ጋር አንድ አይነት ስለሆነ ሳይዙ በካፕም ማድረግ ትችላላችሁ። 1 ካፕ ወተት ታደርጉና ከዛ በኋላ ቅድም የቀላቀልነውን ድራይ ኢንግሪዲየንቶችን ሴሞሊና እና ኮኮናቱን ወደዚህ እናስገባዋለን ማለት ነው። በጣም ቀላል ነው፣ ሞክሩት፣ በጣም ተወዱታላችሁ። ከዛም እንደዚህ አድርገን እናዋህዳቸዋለን። ከዛ የምንጠቀመው ፓትራ ላይ ቅቤ እንቀባለን፣ ወይም ደግሞ ቅቤ ከሌላችሁ ዘይትም መሆን ይችላል፣ እንዳይይዝብን ነው። ቅቤ ቀብተን ከዛ ለ20 ደቂቃ ከላይም ከታችም በ200 ዲግሪ ነው የምናበስለው። እንደየኦቭኑ ይለያያል። እየከፈታችሁ ማየት ይኖርባችኋል። በጣም ኃይለኛ ከሆነ እሳት በዝቶበት እንዳይቃጠል ማለት ነው። በፈለጋችሁት ዲዛይን ማድረግ ትችላላችሁ። እኔ በአልመንድ ነው ያደረኩት። ፒስታቸውም ማድረግ ትችላላችሁ። ቴምርም ማድረግ ትችላላችሁ። ለውዝም ማድረግ ይቻላል። ከወጣ በኋላ ይሄንን ይመስላል። ቆንጆ ሆኖ በስሎልኛል። ከላይ ሲረፕ አጠጣዋለሁ። ለሲረፕ የተጠቀምኩት 1 ካፕ ስኳር፣ 1 ካፕ ውሃና 1 ሙሉ ሎሚ ጭማቂ አድርጌ እየቆየው ልክ ሲጠጣው እየጠበኩኝ ደጋግሜ ያጠጣዋለሁ። በስቡሳ ረጠብ ማለት ስላለበት ማለት ነው። ይሄን ይመስላል። ስላያችሁት በጣም አመሰግናለሁ። ከወደዳችሁት ላይክ እና ሰብስክራይብ አድርጉልኝ። የደወል ምልክቷንም ተጫኑ። ልክ እንደዚህ አይነት ቪዲዮዎች ስሰራ እንዲደርሳችሁ፣ ኖቲፊኬሽን እንዲደርሳችሁ ማለት ነው። ታንኪዩ ባይ